እግዚአብሔር ለሙሴ በሲና ተራራ ላይ የተገለጠለት ሙሴ ሙሴ ሆይ ሂድና ሕዝቤን ከግብፅ ባርነት ነፃ አውጣ ወደ ፈርዖን ሄዳ አለው። ሙሴ ጥያቄ ጠየቀ። መሄዱንስ ሄዳለሁ፣ ግን ሄጄ ስነግራቸው ማን ነው ቢሉኝ ማን ልበላቸው አለ። ጥሩ ጥያቄ ነው። ማን ላከ ቢሉኝ ሲል እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ፣ አነ ውእቱ አነ እኔ ነኝ አለው። መለሰለት አልመለሰለት? አንድ በል። ሁለተኛ ጥያቄ ጠየቀ ሙሴ። ጌታ ሆይ እሺ አንተስ የአባቶቻችን አምላክ ነህ፣ ግን ሄጄ ስነግራቸው ባያምኑኝሳ? ምን ባይሉኝስ? እግዚአብሔር ምን አለው? በእጄ ያስከው ምንድን ነው አለው? በትር ነው አለው። ጣለው። በትሩ እባብ ሆነ። መልሳ አንሳው አለው። አነሳው በትሩን። እጅህን ብብቱ ውስጥ ክተት አለው። ከተተ። አውጣው አለው። ሲያወጣው ለምጾ ነጁ። መልሰ ክተት አለው። ከተተ። ሲያወጣው ንጹሕ ሆነ። ይሄ ነው መልሱ።